ታሪካችን ሲጀምር ሁለት የጥበቃ ሰራተኞች ሜዶ የምትባል ሴት ለ15 ዓመታት ጎንበስ ብላ ቦለወለችው የቤቷ ወለል ላይ ሁለቱንም እጆቿን እየጎተቱ ሲያስወጧት እያየን ነው። ሶስቱ ሴት ልጆቿ እየጮሁ ትናንሽ እጆቻቸውን ወደ እናታቸው ቢዘረጉም ሰራተኞቹ ወደ ኋላ ይዘዋቸው አላስጠጓቸውም ነበር። በሌላ በኩል ቶርን አሽፎርድ የተባለ ሀብታም $6000 የሚያወጣውን ንጹህ ልብስ እንደለበሰ በታላቁ ደረጃ አናት ላይ ቆሞ ነበር። አይኖቹም እንደ በረዶ ቀዝቃዛና ምንም ስሜት የሌላቸው ነበሩ። ቶርን ወዴት ነው የምንሄደው? ልጆቹ እኮ ተርበዋል፣ መድኃኒትም ያስፈልጋቸዋል። ሜዶ ወለሉ ላይ እንደወደቀች ትለምነዋለች። ቶርን ግን በክፋት ሲጋራውን ለኩሶ እያቦነነ ለዘላለም የሚያሰቃያትን ንግግር ይናገራታል። ሜዶ አንቺ የጠቀምሽኝ እኮ ገንዘብ በነበረሽ ጊዜ ብቻ ነበር። አሁን ግን ተራ ለማኝ ነሽ። አዲሷ ሚስቴ እውነተኛ የሆነውን ወራሽን ወንድ ልጅን አርግዛለች። አንቺና እነዚያ ሴት ልጆችሽ አሁን ለኔ እንደሞት መንፈስ ናችሁ። የ7 ዓመቷ ልጃቸው አይሪስ ከአገልጋዮቹ እጅ አመጣ በመሮጥ የአባቷን እግር ትይዘውና አባዬ እባክህ ጎበዝ ሆናለሁ ቃል ገባልሃለሁ እያለችው ብታለቅስበትም ክፉ አባታቸው ቶርን ግን እንደ መንገድ ውሻ በእርግጫ ብሎ ያርቃታል። የትንሿ ልጇን መሬት ላይ ተመቶ መውደቅ ያየችው ሜዶ እጅግ ከማዘኗ የተነሳ ያወጣችው ጩኸት ቤቱን ያናገዋል። ከግቢዋ ውጪም በውርጭና ዝናብ መሃል ሻንጣዋን እግሯ ስር ወርውረው የቤቱ ትልቅ በር በኃይለኛ ድምጽ ይዘጋል። ሜዶ የቆሰለችው ልጇን አቅፋ እንባዋ ከዝናቡ ጋር እየተቀላቀለ ይወርዳል። በዛም አጋጣሚ ፍቅር እንዴት ወደ እንደዚህ አይነት ክፋት እንደሚቀየር ታስባለች። ከ15 ዓመታት በፊት ሜዶ የተለየች ሴት ነበረች። በአንድ ትንሽ ከተማ ውስጥ 3 ስራዎችን እየሰራች ትለፋ ነበር። ቤቶችን በማጽዳት እጆቿ አሻክረዋል። በአስተናጋጅነት ረጅም ሰዓት በመቆም እግሮቿ አዝለዋል። በስፌት ስራ ደግሞ አይኖቿ ደክመዋል። ግን ትልቅ ህልም ነበራት፣ የራሷን የልብስ መሸጫ ሱቅ መክፈት። በዚያን ጊዜ ቶርን አሽፎርድ ከቤቶች በላይ ዋጋ በሚያወጣው የሲልቨር ቀለም መኪናው ወደ ከተማዋ ይመጣል። ማራኪ ንግግሩ እንደ ማር ጣፈጠ ነበር። ለሜዶ በጣም ውብ እንደሆነችና ከዚህ ትንሽ ከተማ የተሻለ ህይወት እንደሚገባት ነገራት። በዚህም መሰረት በ6 ወር ውስጥ ይጋባሉ። አታላይ ቶርንም እኔ ግዙፍ ንግድ ገነባለሁ፣ አንቺ ደግሞ ንግስቴ ትሆኛለሽ ብሎ በሰርጋቸው ምሽት የሚደልላት ነበር። ሜዶን በነፃ ልቧ አመነችው። ለ5 ዓመታት የቆጠበችውን $20,000 በሙሉ የሪል ስቴት ስራውን እንዲጀምር ብላ ሰጠችው። መጀመሪያ ላይ ሁሉም ነገር እንደተረተረት ነበር። ንግዱ አደገ። የመጀመሪያ ልጇ አይሪስንም እርጉዝ ሆነች። ቶርን በየምሽቱ ሆዷን እየሳመ ለልጃቸው ምርጥ ህይወት እንደሚሰጣት ቃል ይገባ ነበር። ነገር ግን ስኬት ቶርንን መርዝ ውሃ እንደሚበክለው ቀየረው። ኩባንያው ያደገ ሲሄድ እሱ ግን እየቀዘቀዘ መጣ። ዘግይቶ መግባት ጀመረ። በልብሱ ላይ ደግሞ የሜዶ ያልሆነ የሴት ሽቶዎች ይሸታታል። ሜዶ በገዛ ቤቷ ውስጥ የማትታይ ፍጥረት እስክትመስል ድረስ ችላ ይላት ጀመር። ምንም እንኳን ትልቅና የተንደላቀቀ ቤት ውስጥ ቢኖሩም ሜዶ ስራዋ ግን ብቻዋን ማልቀስና ማዘን ብቻ ነበር። አንድ ቀን ምሽትም ቶርን ወደ ቤቱ ሲገባ እየፈራች ቀዝቀዝ ባለ ድምጽ ውዴ ዛሬ ቆንጆ ራት አዘጋጅቻለሁ፣ ሁለታችንም አብረን መብላት እንችላለን። እሱ ግን ከስልኩ ላይ እንኳን አይኑን ሳይነሳ ቀና ብሎ ሳያትም ዛሬ አስፈላጊ ከሆኑ ሰዎች ጋር የስራ ግብዣ አለብኝ፣ አንቺ ደግሞ ለስብቁ እንኳን አይደለሽም፣ አሁንም እንደ ገጠር ልጅ ነው የምታወሪው ሲላት ልቧ በጣም ይሰበራል። የእሱን ህልም ለመገንባት የእሷን ህልም መተዋ ብሯን ራሷንም መስጠቷ እንኳን ከሱ ጋር እራት ለመብላት በቂ እንዳልሆነ ሲናገራት ከማዘንም በላይ ትራሷን አቅፋ ስቅስቅ ብላ እያለቀሰች ነጋል። ከ1 ዓመት በኋላም ትንሿ ልጃቸው ጁፒተር ስትወለድ ቶርን ሆስፒታል እንኳን አልነበረም። ጭራሽ ሜዶን ከኩባንያው ሰነዶች ላይ ስሟ በድብቅ እያጠፋ መሆኑን ባወቀች ጊዜ ዓለሟ ይነዋወጣል። ይህንን ኩባንያ የገነባኸው በእኔ ገንዘብና በጋራ ጥረታችን አይደል እንዴ? አንቺ ለመነሻነት የተጠቀምኩብሽ ድልድይ ብቻ ነበርሽ። በአንቺ ብር ብቻ እዚህ የደረስኩ መሰለሽ እንዴ? እዚህ ያደረሰኝ የኔ ጭንቅላት፣ ህልም፣ ጥንካሬ ነው። ግን የኔ ፍቅርስ፣ ትዳራችንስ? እሺ ቆይ ልጆቻችንስ ምን ሊሆኑ ነው? ሜዶ ያለቀሰች እብድ ትሆናለች። እሱ ግን ጭካናዊ በሆነ ሳቅ እያያት ፍቅር፣ የምን ፍቅር? ነገ አዲሷና ቆንጆዋ ሞዴል የሆነችው ቪቪካ ትመጣለች። ትክክለኛ ወራሽ የሆነው ልጄንም አርግዛለች። ልትታገኝ ደግሞ እንዳትሞክሪ፣ ጠበቆች እየሰሩበት ነው። ብርና ሰውም እንዳለኝ እንዳትረሺ። 3ቱ ልጆችስ? ቆይ እነሱም ያንተ ደም እኮ ናቸው። ስኬት አይኑን ያወረው ቶርን ግን በንዴት ጠረጴዛውን ሲመታው አገልጋዮቹ እየሮጡ ይገባሉ። ይህችን ሴት ከነ ልጆቿ አስወጡልኝ፣ ነገ ቪቪካ ከመምጣቷ በፊት ቤቱን እንዲለቁት ፈልጋለሁ። በዚህ ሰዓትም ሜዶና 3ቱ ልጆቿ በብርድና ዝናብ ውስጥ መንገድ ላይ ወድቀዋል። ይህ ታሪካችን እንዴት አገኛችሁት? ልባችሁን ነክቶት ከሆነ አሁኑኑ ኮሜንት በማድረግ ኬት እንደምትከታተሉንና ታሪኩን እንዴት እንዳገኛችሁት ንገሩን። ሰብስክራይብ እና ላይክ ማድረጋችሁንም እንዳትረሱ። ስልኳ አይሰራም፣ የባንክ አካውንቷም ታግዷል፣ መሄጃ የላቸውም። እማዬ በጣም እርቦኛል ያለችው የመጨረሻዋ ልጇ ዊሉ እጆቿ እየተንቀጠቀጡ እናቷን ታይታለች። ሜዶ ልጆቿን አቅፋ አይዟችሁ ልጆቼ፣ እንዴት እንደሆነ አላውቅም፣ ግን እንተርፋለን። አባታችሁ መንገድ ላይ ቢጥለንም እኛ ግን ተሸናፊዎች አይደለንም፣ እንታግላለን።
በዝናብ ለ2 ሰዓታት የሚሄዱበት አጥተው ከፈለጉ በኋላ መጠለያው የተመሰቃቀለና ተስፋ የመቁረጥ ሽታን ያውድ ነበር። የቦታው ሰራተኛም በሐዘኔታ ያያቻቸው 1 ሳምንት ብቻ ነው የምትቆዩት። ሜዶም ተስማምታ ከነ ልጆቿ ቀዳዳ በሆነ ብርድ ልብስና ወለል ላይ ባለ ፍራሽ ላይ ልጆቿን አስተኝታ አስታለቀስ። ትንሿ ቢሉ በደከመ ድምጽ እማዬ አዲሱ ቤታችን ይሄ ነው? እማዬ እስከ መቼ ነው እዚህ የምንቆየው? ቆይ በጣም እኮ ይሸታል። ሜዶ ልጇን አቅፋ አይዞሽ ልጄ ይሄ ለጊዜው ነው፣ እናታችሁ የተሻለ ነገር እንደምታገኝ ከልቤ ቃል ገባለሁ። የዛ ምሽትም ሰተተኛ የልጆቿን ትንፋሽና መጠለያ ውስጥ የነበሩት የሌሎች ሰዎችን ለቅሶ እየሰማች ብታድረም እንደምንም ተነስታ ልጆቿንና ህይወቷን ከዚህ እንደምትቀይረው ለራሷ ቃል ትገባለች። ራሷን ሰብስባ ሜዶን ስራ ለመፈለግ ትወጣለች። በከተማው በሚገኙ ሱቆችና ቢሮዎች ሁሉ እየገባች ስራ እንዲሰጧት መለመን ትጀምራለች። ነገር ግን በየሄደችበት ሁሉ ልምድና የተሻለ እውቀት ያለው ሰው ስለሚፈልጉ በሮች ይዘጉባት ነበር። በመጨረሻም በአንድ ካፌ ውስጥ ስራ አስኪያጁ ወደ ጥግ ይወስዳትና ይህ የምከራየው ህንፃ ይነሱ ነው፣ አንቺን ከቀጠርኩሽ ህንፃውን እንደሚያስለቅቁኝ ዝተዋል። ሜዶ ሌባ ናት፣ ገንዘብ ሰርቃለች የሚል ወሬ ማስወርተዋል። ሜዶን በቁጣና በሐዘን ይሄ ውሸት ነው፣ በህይወቴ ከአንድም ሰው ምንም ሰርቅ አላውቅም፣ ተውርን እንዲህ ሊያደርግብኝ አይገባም አውቃለሁ በማለት ስራ አስኪያጁ $5 ከኪሱ አውጥቶ እየሰጣት ግን ታውቂያለሽ እሱ የዚህን ከተማ ግማሽ ንብረት ይቆጣጠራል፣ እሱን ከተቃወምኩ ጠፋለሁ፣ ይቅርታ አድርግልኝ። ሜዶ ያችን $5 ጨብጣ በዝምታና በሐዘን መራመዷን ትጀምራለች። ቶርንሷና ልጆቿ መንገድ ላይ መጣሉ ብቻ አልበቃውም፣ በረሃብ እንዲሞቱና እንዲጠፉ መንገድ ዘግቶባቸው ነበር። ሜዶ ልጆቿን ይዛ ምግብ ወደሚሰጥበት እርዳታ ሄደው ወረፋ ስትጠብቅ ይቆዩና አንዷ ልጇም እማዬ ሆዴን እያመመኝ ነው። እርቧት እንደሆነ ያወቀችው ሜዶ በልጇ ረሃብ ሞቷን እየተመኘች ሆዷን ይዛላት የልጆች ዘፈን ትዘፍንላታለች። ውጭ ላይ የሚወደቁ ሃይላንዶችንና እቃዎችን እየለቃቀመች ለሪሳይክሊንግ መቀበያ ቦታዎች መሸጧን ትጀምራለች። አሁን ምንም ስራ ቢሆን ልጆቿ እንዳይራቡ መስራቷን ትጀምራለች። በቅንጡ ምግብ ቤት ጀርባ ያለ የቆሻሻ መጣያ ውስጥም ጣሳዎችን ስትለቅም የቶርን መኪና ይቆምና ቶርንና አዲሷ ነፍሰ ጡሯ ሚስቱ ቪቪካ እየተሳሳቁና እየተፍነከነኩ ከመኪና ወርደው ወደ ምግብ ቤቱ ይገባሉ። ሜዶ በቆሻሻ ውስጥ እንዳይተደብቅ አስታያቸው። ልጇ አይሪስ በሐዘኔታ እንደማንኖር ነው ይረሳል። አባዬ ከአዲሱ ቤተሰብ ጋር በጣም ደስተኛ ነው። ሜዶ ልጇን አቅፋት አባትሽ ደስተኛ አይደለም አይሪስ፣ እሱ ውስጡ ባዶ ነው። ሰውን ጥሎ ደስታ እኮ አይገኝም። ተመልካቾቼ እናንተ በሜዶ ቦታ ብትሆኑ ምን ታደርጉ ነበር? ተስፋ ትቆርጣላችሁ ወይስ መልፋታችሁን ትቀጥላላችሁ? ኮሜንት ላይ ንገሩን። ይህንን ቆንጆ ታሪኮች የሚቀርቡበትን ቻናልም ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ ሁሉ መከራ ውስጥ እያለችም ኩዊንሲ የምትባል ፊቷ በእርጅና የተጨማደደ ትልቅ ሴትን ታገኛለች። ኩዊንሲ ሜዶን አተኩራ ያገቻት በውስጥሽ የሚነድ እሳት አለ፣ ለመደበቅ ብትሞክር የሚታየኛል። ሜዶ ግን በምሬት ምን ይጠቅማል እሳቱ ልጆችን አይመግብልኝም፣ ግን እሳቱ ብረትን ያቀልጣል። የአንቺ ችግር ምን እንደሆነ ታውቂያለሽ። አሁንም እንደ ተበዳይ ነው የምታስቢው፣ እንደ ታዋጊ አይደለም። ሜዶን በድካም ልዩነቱ ምንድን ነው? ተበዳይ ሰው እንዲረዳው ይጠብቃል። ታዋጊ ግን ከወደቀበት ጽዮን ለመውጣት የገዛ መሰላሉን በድካሙ ይገነባል። ያቺ ምሽት ለሜዶ ለየት ያለች ነበረች። ሜዶ የተቀደደ ወረቀት አውጥታ ያሏትን ችሎታዎች በሙሉ መዘርዘር ትጀምራለች። መስፋት፣ ማጽዳት እና ነገሮችን በልዩ ሁኔታ ማስተዳደር። ለራሷም እኔ ገና አልሞትኩም፣ ካልሞትኩ ደግሞ መዋጋት እችላለሁ፣ ካሸነፍኩ ደግሞ ልጆቼን እንዲህ ያለ ስቃይ ደግመኛ አያዩም ብላ ትወስናለች። በማግስቱም ወደ ቤተ መጻሕፍት ሄዳ ያሉትን አማራጮች በሙሉ መፈለግ ትጀምራለች። አይሪስም ተከተላ ስለነበረ እማዬ ምን እያረግሽ ነው? አዲስ ህይወት እንዴት መገንባት እንደምችል እየተማርኩ ነው ልጄ። ማንም ሰው ዳግመኛ ጥሎን መሄድ የማይችልበትን ህይወት። ግን ገንዘብ የለንም እኮ እማዬ። አያትሽ አንድ ታሪክ ትነግረኝ ነበር። ምንም የሌላት አንዲት ሴት በመርፌና በክር ብቻ ልብስ ሰፍታ ሸጠች። ከዛ 2 ሰፋች፣ ከዛ ደግሞ 8፣ በመጨረሻም ሱቅ ከፈተች። እውነት ነው እንዴ ታሪኩ እማዬ? እስካሁን እውነት አልነበረም። አሁን ግን እውነት እናደርገዋለን። በስፌቱ ከዚህ ሲኦል ውስጥ አወጣችኋለሁ። በዚህ ምሽት ሜዶ የቀራትን አንድ ምርጥ ልብስ ፈታታ እንዴት እንደተሰፋ ማጥናት ትጀምራለች። በዝቅተኛ ብርሃን በደካማ አይኖቿና በመርፌው በሚደሙ ጣቶቿ መስፋቷን ትጀምራለች። ሜዶ የመጀመሪያዋን የሰፋችውን ልብስ በመጠለያ ውስጥ ለነበረች አንድ ሴት $15 ትሸጠዋለች። ሴትዮዋ ልብሱን ስትለብሰው እንደማልቀስ እያለች አመሰግናለሁ ሜዶ፣ ለረጅም ጊዜ እንዲህ ያለ የውበት ስሜት ተሰምቶኝ አያውቅም። ለአፍታም ቢሆን ክብር የተመለሰልኝ መሰለኝ። እነዚህ ቃላት ለሜዶ ከምግብ በላይ ጉልበት ሆኗት። ምንም የሌላቸው ሰዎች እንኳን ውበትን፣ ክብርን፣ ተስፋን እንደሚመኙ ትረዳለች። በ2 ወራት ውስጥ ሜዶ 5 እና 10 እያለች $200 ቆጠበች። ያንን ገንዘብን ፍራሽ ስር ባለ ካልሲ ውስጥ ደብቀው ነበር። ዊሉ ለታላቅ እህቷም እማዬ ተቀይራለች አይደል? አሁን አታለቅስም። አይኖቿ ውስጥ ግን እሳት ያለ ይመስለኛል። 6 ወር ሲሞላት ሜዶ $800 አጠራቀመች።
ልጆቿን ሰብስባም ከዚህ ከተማ እንወጣለን፣ የቶርን ስም ስልጣንና ውሸት ወደማይከተለን ብሩክሄቨን ወደ ተባለችው ትልቋ ከተማ እንሄዳለን። ወደዛ ትልቋ ከተማ ሄደውም ብሩክሄቨን አንድ ትንሽ ክፍል ይከራያሉ። ከዛም ሄደው በቀን በልብስ ማጠቢያ ስራ በ12 ሰዓታት ስራ ትሰቃያለች። በሌሊት ደግሞ $50 በገዛችው አሮጌ ልብስ ስፌት ማሽን ትሰፋለች። ልጆቿንም ትምህርት ቤት አስገብታ በራሱ የሰራቻቸው ልብሶች ስለምታለብሳቸው አስተማሪዎች የልጆቹ ልብሶች እያዩ ይገረሙ ነበር። ልጆችሽ ሁሌም በጣም ያምርባቸዋል፣ ከየት ነው የምትገዥላቸው? ሜዶ ፈገግ ብላ እኔ ነኝ የምሰፋው፣ ለእናንተም ከፈለጋችሁ በቅናሽ ሰራላችኋለሁ ትልና የጽዳት ስራዋን አቁማ በተከራየችው ቤት እየሰፋች መሸጥ ጀምራለች። ከ3 ዓመት በኋላም የሜዶ የስፌት ስራ ያድግና ፎኒክስ ዲዛይን የሚባል ድርጅት ታቋቁማለች። በኢንተርኔት ላይ የጻፈች እያንዳንዱ ልብሶቿን በምን አይነት ጥንካሬና ታሪክ እንደተሰሩ ታስተዋውቃለች። በፍጥነትም ተወዳጅነት እያገኘችና እያስፋፋችው ትመጣና ሜዶ አሁን የ15 ሰራተኞች አለቃና የስኬታማ ድርጅት ባለቤት ሆናለች። በአንድ ትልቅ የንግድ ትርኢት ወይም ቢዝነስ ኤክስፖ ላይ ምርቶቿን ለባለ ሀብቶች እያሳየች ያለ በድንገት አንድ የታወቀ ሰው ታያለች። ቶርን አሽፎርድ ነበር። ጸጉሩ ሸብቷል። የግርማ ሞገሱ አፈር በልቶት ፊቱ ላይ ጭንቀት ይታያል። አይኖቻቸው በድንገት ሲጋጩ ቶርን ከሞት የመጣች ሴት ያየ ይመስል ፊቱ ይገረጣል። ወደ እሷ ተጠግቶ በሚንቀጠቀጥ ድምፅ ሜዶ፣ በእውነት አንቺ ነሽ? ሜዶ ቀጥ ብላ ትቆማለች። ልብሷና ውበቷ ግርማ ሞገሷ ያለው ነበር። አይኖቿ እንደ አልማዝ ማብራት ጀምረው ነበር። ሰላም ቶርን፣ እንዳቀድከው በችግር ጎፍተው ስጄ ባለመቅረት የተገረምክ? እስከነ ልጆቼ መሬት ላይ ወድቄ ባለመቅረት የተገረምክ? በዛው ተሰብሬ ባለመቅረቴ እንባዬን ጠርጌ ከወድክበት በመነሳት የተገረምክ? ቶርንም እየተንተባተበ እኔ እንዲሆን ፈልጌ አልነበረም፣ ነገሮች ተወሳሰቡብኝ። ሜዶ ፈገግ ብላም ተወሳሰቡብህ? እኔና 3 ልጆቼን በዝናብ ውስጥ ተጥለን ስሜን ከሰነዶች ላይ ስታጠፋና እንዳይቀጥሩኝ ስታደርግ ግን አልተወሳሰበብህም ነበር። አሁን ግን ነገሮች ለአንተ የሚወሳሰቡበት ጊዜ ደርሷል። አሁን ከአንተ ጋር የማባከነው ጊዜ የለኝም። የአንተን ትልቁን ግዛትን የሚደመስስ ግዙፍ ተቋምን በመገንባት ላይ ነኝ ብላው ትሄዳለች። ምን ተፈጥሮበት እንደሆነ ስታጣራም የሚፎክርበትና የሚመካበት ድርጅቱ እየሰጠመ እንደሆነ ታያለች። ያም ሳይበቃ በከባድ ዕዳ ውስጥ እንደወደቀም ስታይ በጣም ይገርማታል። አንድ ማስከኞ ጠዋት ሜዶ ቢሮዋ ሆና እያለ ረዳቷ መታ እመቤቴ አንድ ሰው ላይሽ ይፈልጋል፣ አስቸኳይ ነው ብሏል። ቶርን አሽፎርድ ወደ ቢሮ ይገባል። የድሮ ጉልበተኛ ቶርን አልነበረም። የ60 ዓመት አዛውንት ሆኖ ጸጉሩ ቸብቶና ትከሻው በሀዘንና በሽንፈት ጎብጧል። ሜዶ ስላየሽኝ አመሰግናለሁ። ካደረስኩባችሁ በደል በኋላ ፊትሽን ለማየት እንኳን መብት እንደሌለኝ ያውቃለሁ። የምትፈልገውን ቶሎ ተናገር። እኔ ስራ የሚበዛብኝ ሴት ነኝ። እንዳንተ ማንንም ሳረግጥ ነው እዚህ የደረስኩት። ቶርን ወንበር ላይ ተቀምጠው ተሸንፍ ያለው ሜዶ ባንኮች ድርጅቴን ሊረከቡት ነው። በዚህ ወር መጨረሻ የአሽፎርድ ግዛት የሚባል ስም ይጠፋል። በጣም ጥሩ። እኛ እንደጠፋ ነው አንተ መጥፋት ይገባሃል። በዝናብ ውስጥ መጣል ምን እንደሚመስል ማወቅ አለብህ። በዚህ መሀል አይሪስ፣ ዊሎ እና ጁኒፐር ወደ ቢሮ ይገቡና ሶስቱም ውብ ስኬታማና ጠንካራ ሴቶች ሆነው በአባታቸው ፊት ይቆማሉ። ሰላም አባባ አለች አይሪስ ስሜት በሌለው ድምፅ። ቶርን ልጆቹን ሲያይን መፍሰስ ይጀምራል። ሁላችሁም አድጋችኋል፣ በጣም ቆንጆዎች ሆናችኋል። እናንተን ለማየት እንኳን አልበቃም። ጁኒፐር አቋርጣው ለምን መጣ? ገንዘብ ፈልገህ ነው ወይስ ድርጅት እንድናደነልህ? አይ ይቅርታ እንድታደርጉልኝም አልጠብቅም። የመጣሁት እውነቱ ልነግራችሁ ነው። የሰራሁትን ስራ ምክንያት ባይሆንም ምን እንደተፈጠረ እንድታውቁ ፈልጋለሁ። ምን እውነት አለ? እኛም በወጣት ሴትና በገንዘብ እንደለወጥከን እናውቃለን። እንዳሮጌ አሻንጉሊት ወረወርከን። ቶርንም ቪቪ ካላረገዘችም ነበር፣ ዋሽታኝ ነበር። ምንም ወንድ ልጅ አልነበረንም። ቶርን በቢሮ ወንበር ላይ የተዝለፈለፈ እውነቱን መናገሩን ይቀጥላል። ቪቪ ከወራሽ አልነበራትም። የፈለገችው ገንዘቤን፣ ክብሬንና ስሜን ብቻ ነበር። አንቺ ከወጣች በኋላ አካውንቴን አመናመነችው፣ ንብረቶቼንም ሸጠቻቸው። ነገሩ ሲገባኝ ድርጅቴን ከውስጥ በልታ ጨርሰው ነበር። ሜዶ በምሬት እየሳቀች እና ከቤተሰብ አስበልጠህ የመረጥካት ሴት አጠፋች። እንዴት ደስ የሚል ፍጻሜ ነው። ልክ እኛ እንዳልፈለግከን ሁሉ እሷም አንተን ስትጨርስ ወረወረች። ልጆቻችን በዝናብ ውስጥ ያለቅሱ እንደነበረው አንተም አለቀስክ። ቶርን አቀርቅሮ ከ5 ዓመት በፊት ግማሹን ንብረት ይዛ ተፋታችኝ። ከዚያ በኋላ ድርጅቱን ለማዳን ስታገል ብቆየም ስህተት ላይ ስህተት ሰራሁኝ። ንብረቴን የገነባሁት በውሸትና በአሸዋ ላይ ነበር። አሁን ደግሞ ሁሉም እየፈረሰ ነው። አይሪስም በጣም ጥሩ። አሁን ለሚደርስበት ስቃይ ሁሉ ይገባሃል። የደረሰብንንም ህመም መመለሱ ይገባሃል። እኛ ህፃናት ነበርና አባባ እንደ ውሻ መንገድ ላይ ስትጥለን ንጹሐን ነበርን። ቶርንም በጭንቀት ይቆምና እግሮቹን ቀጠቀጡ ነበር። ገንዘብ ወይም ይቅርታ ለመለመን አልመጣሁም። ከ15 ዓመት በፊት መናገር የነበረብኝን እውነት ልነግራችሁን የመጣሁት። ቶርን አይኖቿን እያየ አንቺና ልጆቼ በህይወት ያገኟችሁ ትልቁ ስኬቶች ነበራችሁ። እውነተኛው ሀብቴ እናንተ ነበራችሁ። እኔ ግን በእጅ ያስኩት ወርቅን ጥየው ነበረ።
በእጄ ወደ አመድነት የሚቀየር አቧራን መረጥኩኝ። የሻጭ ንግግር። አንተ ሁሌም ነጋዴ ነህ አባባ። ህልም ትሸጥልናለህ፣ ከዛ ደግሞ ትሸጠናለህ። አሁን ደግሞ ከራስ ስህተት እንድናድን ይህንን ንግግር ልትሸጥልን ትሞክራለህ። ዊሎም አዎ አባባ፣ አጥንት በይቅርታ አይጠገንም። የሰረከንን የልጅነት ጊዜያችንንም በጸጸት ልትመልስልን አትችልም። ቶርንም ቃላቶቻቸውን እንደ ቦክስ ምት እየተቀበለ ራሱንም እየነቀነቀ አውቃለሁ፣ ምንም ብል እንደማላስተካክለው አውቃለሁ። የመጣሁት ምክንያቱም እየሞትኩ ስለሆነ ነው። ክፍሉ በዝምታ ይዋጣል። የጉበት ካንሰር 4ኛ ደረጃ ላይ ነው። ወደ ሳምባይና አጥንቴም ተሰራጭቷል። ዶክተሮቹ 6 ወር ካልታደልኩኝ ደግሞ 3 ወር ሰጥተውኛል። እኔም እየሞትኩኝ ነው። ድርጅቴም አብሮኝ እየሞተ ነው። ቢያንስ ይቅርታ ሳልል ከዚህ ዓለም መሄድ አልፈለግኩም። ምንም እንኳን ይቅርታ ለእናንተ ምንም ባይለውጠላችሁም። ሜዶ ዝም ብላ ትቀመጣለች። ለ15 ዓመታት ቶር ተንበርክኮ ስለምናት አለማ ነበር፣ ግን በካንሰር ይሞታል ብላ አልገመተችም ነበር። ጁኒፐር በድንገት እየጮኸች ውጣ፣ ከቢሮአችን፣ ከህንጻችን፣ ከህይወታችን ሁሉ ውጣ፣ አንተ ለኛ እንደሞትክ ነህ። ቶር የተንገዳገደ ወደ በሩ ሄድና ሊወጣ ሲል ዘወር ብሎ የመጨረሻ ንግግሩን ይናገራል። ሜዶ የድርጅቱን ሰነዶች በሙሉ ደብቄያቸው ነበር። ድርጅቱ ሲመሰረት ያንቺ ስም ነበረበት። በህጉ መሰረት 40 በመቶ የአሽፎርድ ግዛት ባለቤት አንቺ ነሽ። መብትሽን ማስከበር ትችያለሽ፣ ወይም ድርጅቱ ሲቃጠል ዝም ብለሽ ማየት ትችያለሽ። ምርጫው ያንቺ ነው። አይሪስ በኮምፒውተሯ ላይ በፍጥነት መረጃዎችን እየፈለገች ከጥቂት ደቂቃዎች በኋላ በድንጋጤ እማዬ፣ እውነት ነው። ከ18 ዓመት በፊት ድርጅቱ ሲመሰረት 40 በመቶ ባለቤት እንደሆንሽ የሚገልጽ ሰነድ አለ። ስምሽን አላጠፋውም ነበር፣ በሌሎች ሰነዶች ውስጥ ደብቆት ነው። እናሁ ምን ማድረግ እንችላለን? ድርጅቱን መረከብ እንችላለን ስትል አይሪስም አዎ እማዬ 40 በመቶ ባለቤት ስለሆነች ድርጅቱን መልሶ ማስተዳደር ትችላለች። መሸጥ፣ ማፍረስ ወይም መልሶ ማሳደግም እንችላለን። የአሽፎርድ ግዛት አሁንም ዋጋ ያላቸው ንብረቶች አሉት። ጁኒፐር ግን አሁንም አልተስማማችም። ለምን እናድነዋለን? ይፍረስ። እሱ እኛን ጥሎናል። እኛም ድርጅቱንም ሆነ እሱንም ጥለነው መሄድ ነው ያለብን። ፍርዱ ይሄ ነው። ሜዶ ወደ መስኮቱ ተጠግታ የከተማ መብራቶች እያየች ማሰብ አለብኝ። ይሄ በቁጣ የምወስነው ውሳኔ አይደለም። ስለ በቀል ወይም ስለ ንግድ ብቻ ሳይሆን እኛና ማንን መሆን እንደምንፈልግ የምናሳይበት ነው። ብሩክ ኢቨን እንደገቡ ለመጀመሪያ ጊዜ በተከራዩበት በዚህ ጠባብ ክፍል ውስጥ ይሰበሰባሉ። ሜዶ ድህነታቸውንና ትግላቸውን ለማስታወስ ክፍሉን ሳትለቃ ቆይተዋለች። ልጆቼ ልባችሁ ምን ይላችኋል? ልቤ ይቃጠል ይለኛል። እሱ እኛን አጥፍቶናል። አሁን ደግሞ የገዛ ስራውን ውጤት ሊደርስበት ይገባል። ዊሎ ደግሞ እኔ ግራ ተጋብቻለሁ። በቀል እፈልጋለሁ፣ ግን ደግሞ ከሱ የተሻልኩኝ መሆንም እፈልጋለሁ። ጥላቻ ለ15 ዓመታት መሸከም በጣም ይከብዳል እማዬ። አይሪስም ይሄ ስለሱ አይደለም፣ ስለኛ ነው። በባለቤቱ ክፋት ምክንያት ድርጅቱ ፈርሶ 200 ሰራተኞች ስራቸውን እንዲያጡ እንፈቅዳለን ወይስ የሚተርፍ ነገር እናድናለን? ሜዶ ልጆቿን ስትሰማ ትቆይና ድርጅቱ እናድነዋለን፣ ለሱ ብለን ሳይሆን ለራሳችን ስንል መርዙን ወደ መድኃኒትነት እንደምንቀይረው እናሳያለን። እኛ ከሰው የተሻለና ጠንካሮች መሆናችንን የምናረጋግጠው ጥላቻን በፍቅር ማሸነፍ ስንችል ነው። አዲሱ ግዙፉ ተቋምን በማግስቱ የሜዶ ጠበቆች የ40 በመቶ ድርሻዋን በህግ ያስከብሩላታል። ቶር ምንም አማራጭ ስላልነበረው ይስማማል። ፎኒክ ዲዛይንና የአሽፎርድም ግዛት ተዋህደው ፎኒክስ አሽፎርድ ኢንተርፕራይዝ የሚል አዲስ ስም ተሰጣቸው። ሜዶ ዋና ስራ አስኪያጅ ስትሆን አይሪስ ስራ አስፈጻሚ፣ ዊሎ ደግሞ የዲዛይን መሪ፣ ጁኒፐር የገበያና የህዝብ ግንኙነት መሪ ሆነው ሾማሉ። ቶርን በስብሰባው አዳራሽ ውስጥ በሽንፈት ተቀምጦ ሁሉም ነገር ከኔ ወሰድሽብኝ። ሜዶም አይ እኔ ከጥፋት ላይ ጥሩ ነገር እየገነባሁ ነው። አንተ ሰዎች ስራቸውን ሲጨርሱ ትጥላለህ። እኔ ግን የማይገባቸውን ሰዎች እንኳን አንስቼ ገነባለሁ። እውነተኛ ሀብት ምን እንደሆነ አሁንም አልገባህም። በሚቀጥሉ 6 ወራቶች ድርጅቱ በጣም ያተርፍና ቶርን በሆስፒታል አልጋ ላይ ሆኖ ልጆቹ ድርጅቱን ወደ ስኬት ሲመሩ ታያል። ሜዶ ልትጠይቀው በሄደችበት ጊዜም ቶርን በሹክሹክታ ህይወቴን በከንቱ አጠፋሁት። እውነተኛውን ሀብት ጥዬ የውሸት ወርቅን ሳሳድድ ኖርኩኝ። አዎ ግን ልጆች ከአንተ ስህተት ተምረዋል። የአንተ ክፋት እነሱን የተሻሉ ሰዎች እንዲሆኑ አስተምሯቸዋል። ቶርን ከ5 ወራት በኋላም ያርፋል። ልጆቹ በቀብር ስነስርዓቱ ላይ ተገኝተው ጥላቻ ልባቸው እንዳይመርዘው ስለመረጡና ርህራሄ ከበቀል እንደሚበልጥ ስላወቁ ይቅር ይላሉ። ከ5 ዓመታት በኋላም ፎኒክስ አሽፎርድ ኢንተርፕራይዝ ብዙ ሚሊዮን $1 በላይ የሚያወጣ ግዙፍ ተቋም ይሆንና ከ1000 በላይ ሰራተኞችን በመያዝ በኢንዱስትሪ ውስጥ ታማኝና ስነ ምግባር ያለው ድርጅት ይባላል። ሜዶ በትልቁ ህንፃ በረንዳ ላይ ቆማ የብሩክ ኢቨን ከተማ ስታየም ከ15 ዓመታት በፊት በዝናብ ውስጥ መጣሏን እያስታወሰች የሁሉም ነገር ያለቀ የመሰላት ቢሆንም አሁን ግን የገዛችው ህንፃ ብቻ ሳይሆን ማንነቷን ክብሯንም ጭምር እንደሆነ ትረዳለች። 3 ልጆቿን ባጠገቧ ነበሩ። በዛ ዝናባማ ምሽት ከደረሰባቸው ረሃብ፣ መጠለያ ማጣትና ተስፋ መቁረጥ ተነስተው አሁን እዚህ ደርሰዋል። ያ መከራ ላይ ጠፋቸው ቢሞክርም በተቃራኒው ሊሰበር የማይችል ጠንካራ ማንነት ይሰጣቸዋል። ዊሎ በቀስታ እማዬ የአባባን ድርጅት በማዳንሽ ትቆጫለሽ እንዴ? ሜዶ በደንብ አሰበችበትና
አልቆጭም ልጄ፣ ምክንያቱም ድርጅቱን ያዳነው ለሱ ብለን ሳይሆን ለራሳችን ነው። ለሰራተኞቻችን ስንል ነው። ክፋት ሁሌም እንደማያሸንፍ፣ የፈረሱ ነገሮች ደግሞ ከበፊቱ በበለጠ ጠንክረው ሊገነቡ እንደሚችሉ ማረጋገጫ እንዲሆንልን ያዳን ነው። አይሪስን ፈገግ ብላ መርዝን ወደ መድኃኒትነት ቀየር ነው፣ ክፋቱንም ወደ መልካም ነገር። ይህ ከማንኛውም በቀል በላይ ትልቅ ጉልበት አለው። ጁኒፐርም እማዬ ትልቁን ትምህርት አስተማርሽን። እውነተኛ ጥንካሬ ጠላቶችሽን ማጥፋት አይደለም። እውነተኛ ጥንካሬ ማለት ከአንቺ ምንም ከሌለሽበት ተነስተሽ የጠላቶችሽን ክፋት ምንም ትርጉም የለሽ የሚያደርግ እጅግ ውብና ጠንካራ ነገርን መገንባት መቻል ነው። ሜዶ ሶስቱንም ልጆቿን ታቅፋቸዋለች። ድህነትን፣ ክህደትንና ስቃይን አልፈው መሪዎችና ገንቢዎች ሆነዋል። ሜዶም አሁን እኛ ተበዳዮች አይደለንም፣ ድል አድራጊዎች ነን። የደረሰብንን መጥፎ ነገር ወደ ትልቅ ጥንካሬ ለወጥ ነው። እውነተኛ ግዛታችን ገንዘቡ፣ ህንፃ ወይም ስኬቱ አይደለም። እውነተኛው ግዛታችን በዚያ ሁሉ ሰዓት ውስጥ አልፈን የገነባነው ማንነታችን ነው። ክፋት እንዳያሸንፋቸው ለማይፈቅዱ ሰዎች ሁሉ ከጨለማ ምሽት በኋላ ብሩህ ጠዋት ይሆናል። በዚያ ቅጽበት ከመከራ ከእንባ በተገነባው ድርጅት አናት ላይ ቆመው ሜዶና ልጆቿ ከበቀል በላይ ዋጋ ያለውን ነገር እንዳሸነፉ ይረዳሉ። ሰብአዊነታቸውን፣ ክብራቸውንና ነፍሳቸውን አትርፈዋል። ይህ ታሪክ ልባችሁን ነክቶታል። ስለ ፍቅርና ስለ ጥንካሬ አዲስ እይታን ሰጥቶታል። ከየት ሆናችሁ እንደምትከታተሉንና ከሜዶ ጉዞ ምን ትምህርት እንደወሰዳችሁ ኮሜንት አድርጉልን። መሰበርን እምቢ ብለው ከመከራ ላይ ታላቅ ታሪክ ለሚሰሩ ሰዎች ማበረታቻ እንዲሆንም ላይክ አድርጉ። ለተጨማሪ ታሪኮችም ሰብስክራይብ ማድረጋችሁ እንዳትረሱ።